ሰላም ሰላም ውድ ተመልካቾቼ እንዴት አደራችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምሰራላችሁ ምግብ ባሚ ነው። ባሚ ከስጋ ጋር ስጋ በዚህ መልኩ ቀቅዬ ያዘጋጅቻለሁ። ደረቅ ቅመም፣ ነጭ ሽንኩርትና ዝንጅብል እንዲሁም ደረቅ ቅመም፣ ፍልፍል አስዋድ፣ ካሬ፣ እርድ እና ደረቅ ክዝበራ እንዲሁም ፓፕሪካ ለከለር ነው። ቶሜት ሶስ እና ቶሜት ማጁ። ዘይቴን እንግዲህ ሞቅ አድርጌ ያለው ሽንኩርቴን በዚህ መልኩ አበስላለሁ። የስጋውን ስጋ የቀቀልኩበትን ውሃ ነው የምጠቀመው። መልካም ምሳ፣ አብረን እንስራ። ሽንኩርቴ በዚህ መልኩ በስሎልኛል። ከነጭ ሽንኩርት ጋር እና ደረቅ ቅመም ጋር ጊዜ ሰጥቼ አበስለዋለሁ ማለት ነው። ሽንኩርቱ እንደዚህ ከበሰለ በኋላ ቲማቲም፣ ማጁን፣ ቶሜት። ውድ ተመልካቾቼ ሽንኩርቱና ቲማቲሙ በዚህ መልኩ እየበሰለ ነው። ከቅመም ጋርም አበስለዋለሁ አንድ ላይ። ካሬ፣ ደረቅ ክዝበራ እና እርድ ለከለር፣ ፓፕሪካ እንደዚህ ፍልፍል አስዋድ አድርጌ አንድ ላይ አሸዋለሁ ማለት ነው። ከጎን ሩዜን አዘጋጃለሁ። ውሃ ጠብ እያደረኩ የራሱን የስጋ ውሃ ጠብ እያደረኩ አበስለዋለሁ ማለት ነው። በመቀጠል ባሚውን ጨምራለሁ። ከባሚው ጋር ጊዜ ሰጥቼ አንድ ላይ አበስለዋለሁ ማለት ነው። ቤሚና ሽንኩርቱ በዚህ መልኩ በስሏል። ስጋውን ቀቅዬ ያዘጋጀሁትን ስጋ ጨምርና አንድ ላይ አቅላላለሁ ማለት ነው። ማጂ በጣም የምትወዱት ምግብ ነው፣ ሞክሩት። የዛሬ ቪዲዮ ይሄን ይመስላል ውድ ተመልካቾቼ። ሩዙን በዚህ መልኩ በስሎልኛል። ባሚውም በዚህ በአማረ መልኩ እንዲጨርሰናል። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሻሎም።